አለቱ ቻብቻ በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ ይሄንን ቪዲዮ ስትጀምሩ ደግሞ ላይክ ሼር ሰብስክራይብ አድርጉ። ስትጨርሱም ከሆነ ይሄን ካላረጋችሁ ላይክ ሼር ሰብስክራይብ አድርጉት የኔ ወዶችና 50 ኬ ድፍን እናርገውና ያው እኛ ሰሞኑን ታውቃላችሁ እናንተን ለማስደሰት ጠብር ግፍ እያለን ነውና ማውራት አንፈልግም። ሰሞኑን በጣም አሪፍ አሪፍ ነገራቶች ይመጣሉ። ድፍን እናርገው ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። ዛሬ እንግዲህ በከረባት ጀቅ ብለን መተናል። ከዛ በፊት ግን ትላንትና በኢንዲያን የለቀቅንላችሁ ቪዲዮ እንደተመቻችሁ ገልጻችሁልናልና በጣም እናመሰግናለን። እኛም እናንተን ለማስደሰት ያው እየጣርን ነው። ፍቅርዬም በጣም ነበር ያማረባት ትላንትና። በጣም እውነት በጣም ነበር የምታምረው በእውነት ለመናገርና ደስ የሚል ጊዜ አሳልፈናል። እውነት እንደዚህ አይነት ጊዜ ካሳለፍኩ ቆየን። በተለይ እኔና ፍቅር ደግሞ በመሀል ምናምን ትንሽ አለመግባባት ምናምን ስለነበረ በቃ ያን ነገር ሁሉ ረስተን ወደ ድሮ ነው የተመለስነውና በጣም ደስ ይል ነበረ። እናንተም ኮሜንት ላይ አስተያየታችሁ ምናምን ሰጣችሁናል። በጣም ደስ ይል ነበረ። ዛሬ ደግሞ ያው ተከታታይ አሪፍ ነገር ፍቅርዬን እናስደስታት፣ ሰሞኑን ዝም ብለን እሷን እናስደስታት ብዬ ዛሬ ፎቶሹት አለን። ፎቶሹቱ እዚህ አይደለም ሌላ ቦታ ነውና ፎቶ ለመነሳት እንሄዳለን። ግን እኔ ያው እንደተለመደው ያው ማትገመት ሰውን አይነት ነገር ስለሆነ የተወሰነች ነገር ስጦታ ይዣለሁ እና እሷን ስጦታ ሰጣታለሁ። እሷ ምንም አታውቅም። ስትመጣ ለፎቶሹት እንደሆነ ነው የምታውቀው። ፎቶአችንን ተነሳስተን ምናምን እንደምንመጣ ነው የምታውቀው። ግን እኔ ከዛም በፊት ስጦታዋን ምናምን እገጫታለሁ። ለማንኛውም ሁላችሁም የትም እንዳትሄዱ። አሁንም ድጋሚ ላነሳባችሁ ነው፣ ሰብስክራይበራችን እንደ በፊቱ አይደለም፣ ቶሎ እየጨመረ አይደለምና በእርግጥ እኛም የምንለቅበት ሰዓት በተለይ እኔ የምለቅበት ሰዓት ምናምን እየሄደብኝ እያረፈድኩ ነው የምለቀውና ያን ነገር አይኑ ልክ ናችሁ፣ ተረድቻችኋለሁ። ግን ካሁን በኋላ እንደዚህ አይነት ነገር ላለመድገም እሞክራለሁ እና ይቅርታ በመጀመሪያ ለሱ። ሁለተኛ ነገር ግን እናንተ ቪዲዮ በምንለቅበት ሰዓት ሁላችሁም ሼር እየተደራረጋችሁ በደንብ አሪፍ እይታ እንዲኖረው አድርጉ። ሁላችሁም ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁም ካላችሁ ሰብስክራይብ እያደረጋችሁ ፍቅርንም 100,000 ሰብስክራይብ እናስገባትና ሴሌብሬት እናድርገው፣ ሻብረቅረቅ ብትን እንበል እና ዛሬ እንግዲህ በጣም ደስ የሚል ቀን ነው። ሁሌ ካሁን በኋላ ያሉ ቀናቶቻችን ደስ የሚሉ ቀናቶች ናቸው እና ካሁን በኋላ ያሉት ቀናቶቻችን በጣም ደስ የሚሉ ናቸው። ፍቅርና ዳግም ይቀጥላሉ። ዛሬ ጀቅ ብለን እንግዲህ እሷም እየመጣች ነው። የሃይስኩል ተማሪ ነው የሚመስለው እሱ። ዳይሬክተሮች አላየኝም። ሂስትሪ መምህር ብቻ ነው በቃ። እንትንስ በደብተሩስ ለጓደኛዬ ስለሄርሜላ ሰጣ ለብሌለች ብሌልሽ ወይኔ አስበላሽ። እናትሽ ነሽ ቶሎ በይ። የመፎረፈ አጣባቻ እና እንዲህ ነው የምታምሩ በእናትሽ። ዛሬ አራራራራራ ቦርጭ እያወጣን ነው። ዛሬ በነሳቸው የፎቶ ስታይሎች ኮራፊዎች የሚለሩ በር ለምኔ አጥር ጀማ እንዴት ናችሁልን የኛ ውድ ብርቅዬ? ተጣላ እኔ እሱ ነው እንኳን ተጣላ እሱ መሀል ላይ ተቆርቋሪ ነው ከማንም በላይ ስለዚህ ነው አቃላ ይከዳኝ 32 ቢሆን አንድ ላይ
እንዱጋ የታሰበሩ እንዱጋ እዚሁ ወጋጊው በያ እዚሁ ነው ምንሽ ቀጣና ወስጋ ሁለት አንድ ወደፊት እነግራ ወደ ቀኝ ወይኔ እድሜ ገፋይሽ። በዚህ ኢነርጂ አሁን ምን አይነት ፎቶ ነው የምንነሳው? ገና በልጅነት አንቺን ወድጄሽ አወይዳ ገና በልጅነት ወይዳ ትምህርቴን ሳጨርስ ተዳከምኩልሽ አወይዳ ትምህርቴን ሳጨርስ ወይዳ ተዳከምኩልሽ። አዎ ምን ያደርጋል ጨነቅ ቢለው አቤት ከነከራባታችን ይሄ እንትን ነው መስል እኔ ደግሞ ምዛት ነው ልዘፈን ፍሳለው ትምህርት አልገባኝም ዝም ብዬ አለን አሁንም ተነፍሳለሁ ትምህርት አልገባኝም ዝም ብዬ ድምድሮም ደነስሽ በእኔ ፍቅር ልታሳብብ ትምህርት እንዲሁም አይገባሽም ማለት ችግር የለም። እኔ መሰረት ትምህርት ማንበብ መጻፍ ከቻልኩ በቂ። ባለፈው እንዴ ባንክ ሄደ ለካ ባሻራ ነው እንትን ወሰለች ኮፒስ እንዲህ ብላ ኧረ በማርያም አልነሳ ፎቶ ወደ ቤቴ ነው የምሄደው ወደ ቤቴ እግዚአብሔር ሁሉ ቤት አለ አባቴ ከእናቴ አተላላቲ ማንኪያ ሹካ ሻሪት ኩትካ አባቴ ከእናቴ አንተ ለጠላት እኔ አንቺ ጠላት ስላልኩኝ እንዴት እንታረቅ በስትክክል እንታረቅ ለሳትታረቀኝ እና ዛሬ ፎቶሹታችንን በማስመልከት ወደ እናንተ ሸሚዝ በከረባን ለብሰን መተናል። ቦርሳ ብናደርግ ጥሩ ነበር። ይኮራል፣ ይጀነናል። ቀበር ነው የሚለው። ለማንኛውም አቤት ዛሬ እንግዲህ ያው ፎቶሹት ለማድረግ እኔ መጀመሪያ የኔ ከ10 ስንት ሬት ታደርገዋለህ? ይገርም ፎቶ ላንሳለሁ። ቆይ ፎቶ እንነሳሳለን። አይደለም ላንሳ አልፈልግም። እኔ አንቺ ብታነሺም ከ10 አይደለም ሬት ማድረግ በቃ አጠቃላይ እኔ አሁን ጋለሪ ላይ የሚቀበል አንቺ አንስተሽ ምደልተው ፎቶ የለም ሁሉም ጋለሪ ላይ የሚቀበል ለምን አትቀጥይበት? ለምን ስራ ላይ አይደለም ሾራሮ ጀለሲ እኔ ከዓላሜ ለምን ወደ ኋላ ታደርጊኛለሽ? ዓላሜ ያለኝ ሰው ነኝ። በቃ እያረፈድን ነው እንሂድ። እሺ እኔ እኮ እዚሁ መጀመሪያ እንትኖች ስታይሎች እንዳይጠፉብኝ ዛሬ እንግዲህ ያው ሰሞኑን አንድ አበባ እያስኩ ነው የምመጣውና ሁሌ አበባ ይዤሽ እመጣለሁ ስመጣ ብለኸኝ ነበር። አዎ በእናትሽ እንትን እኮ ነው ትናንትናም ዝም አልኩኝ የህንድ ልብስ ስለለበስኩኝ ነው ብዬ ነው። ዛሬ ግን ማለት ነው በአበባው መተክ አይ ምንድን ነው አረም ዝቅ አልክ። ቴንክ ዩ ማርያም እኔ አሳቢ እኮ ለቀልድ ነበር ያልኩት። ማርያም ቃይል መጥተህ ሁሌ አበባውና ቸኮሌቷን ደስ ብሎሻል? ወይ በጣም ማርያም ደስ ካለሽ ትንሽ አጠር ያለሽ ንግግር አለ ለቸኮሌት ወይኔ ጉድ ተበላን። ኧረ ተበላን ወይኔ ለቸኮሌት አጠር ያለ ንግግር አድርጊ ይባላል። ወይኔ አንቺ 2 ሰዓት አውሪ ነበር ያልኩት እኔ አጠር ያልኩት እኔ
አጠሪ ትግተኔ እንዳንቺ ስለሙድ 2 ሰዓት እንድታወሪ ነበር ንግግር። ይህ ቸኮሌት ያልሽ ትጠቅሽ በማለት ምን ዛሬ ገና እኮ ነው ይዘህ የመጣው። ቢያንስ ተከታታይ ትንሽ 3-2 ቢሆን ጥሩ ነበር። አላረገው በበጾ አይ እንዲህ ለምድብህ እንደው የኔ ወዶች እንግዲህ እኔ መሰለ ቸኮላት መሰለሽ በስ አንዱ ሃይጋውበት ብቻ ነው ያውቋክ መጣለ በወተት ብቻ የሚቦካው ስራሩ ጠይቄ እና በጣም ጣፋጩ የቱ ነው ብዬ በእውነት እግዚአብሔር ብዙ ቸኮላቶች ነበሩና ከነሱ ሁሉ ይሄን የሚጣፍጠው በላይ ነው ሰይንጂ የኔ ቸኮላት። አረ ካንተ በላይ ቸኮላት አልፈልግም፣ ግን አንተን ስለማልበላ ነው። ሚላሳለው እንጂ አልፈልግም። ይሄ ግን ይበላል። ሚላሰው አይስክሪም ነው። ልላሱ ቸኮሌት ስለዲላሱ ምን ነው የሚላላሱ? ቃይ ልላሳ። አረ ታይቀልጥብሻል። እንዳች መላስ ፈልገው ያላሱ ብዙ ሰዎች አሉና እነሱንም ይያንቺ ካስላ እነሱ ይላሱ ዘርበል እነሱ ይላሱ ሽላሽ ዘርበል እነሱ ይላሱ ማርያምን ብዙ ሚልስስ ጁዳት ያ ተቀምሽ ይልቅ አውጭ ቋላ እንደዚህ ከተካለ ሱሪሽን ካለ ወደዚህ ነው የሚልክ አንቺ ያዝልኝ አትይ እምቢ አልኩኝ ሰው ክፍት አደረገች አይና ንግግሩን አድርግ ደረው ግማሹ ለእንትና ነው ደግሞ ግማሹ እንዳት ይዲዛ ጋቁኝ በናና እናታችሁ ጌታ አንድ ቸኮሌት ተሰጣው አንዱ መደዳ ነው ብዬ ተባለ። ይሄ ቸኮሌት ተሰጣት ተብሎ ይሄ መደዳ ያ መደዳ እየተባልኩኝ አይሆንም። ያ በክብር ተብላው ብሬን ተብላው ብሬ ለኔስ ግዴለ አታሳይኝ ቢያው ዘይ ባርካን ተሳሰጠኝ አልበ ምን ወር ላይ ነው ምን ወር ላይ ነው ሐምሌ አይደል? አይተሽዋል? ስንት እስከ ጥቅምት መባቻ በየሳምንቱ እስከ ጥቅምት እንዳልክ ሰማሽ? ከጥቅምት በፊት ነው ምንም አይነት ቸኮሌት አልገዛም። ዘኔ ልገዛ አይደለም ሚዛን መጾም ይገባል። እስከ ጥቅምት ቢዩ ነው። ከጥቅምት በኋላ ጾም ከጾም በኋላ አሳገዛልኝ ቆልት ፍሌቨር ቸኮላት ገዛች። ከዛ በኋላ ማለት ነው ወይኔ ላጭ ከረን ከዛ ጾም ሲፈታ ኧረ አንቺ ያሳስብሽ እንደገና ለአንድ አመት ባይዘው ፋሚሊ ጥሬ ስጋ አትወዱና እኔ ብቻዬን እንጂ መብላት እየደበረኝ እኮ ጥሬ ስጋ የሚበላ ሰው ባይዘው እኔን አይበላኝም ብዬ ማሰብ ይከብደኛል። በጣም ነው የምፈራው ጥሬ ስጋ የሚበላ ሰው። እኔ እንዳለ ጓደኞቼ ጥሬ ስጋ የሚበሉ ናቸውና እንዳትበላሉ አድርገን አይ ምን ይላል መሰለሽ ቆኖን እሺ ፕሬዘንት ላደርግ ነው እድል ስለሰጠኝ በጣም አመሰግናለሁ። ሃይ ክላስሜት ሃይ ቲቸር እንዴት ናችሁ? ጉድ አፍተርኑን ቴንክ ዩ ፎር ጊቪንግ ሚ ዚስ ቻንስ ይባላል። ሚ ዚስ ቻንስ ፈርስት ኦፍ ኦል ቴንክ ዩ ፎር ጊቪንግ ሚ ዚስ ቻንስ እድል ለኔ ሰጣችሁ አመሰግናለሁ። የትናንትና እንደ መሰለኝ እኔ እኮ አለው ከኋላ እኮ ከኋላ ሆኜ አልፈልግም። እንደው ምን ይቀጠቅጠኛል? አል እንዳታቋርጠኝ ማርያም እንዳታቋርጠኝ። ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዳግም ስለዚህ ቸኮሌት ትንሽ ማብራሪያ ስጪ ብሎኝ ነው። ይህ ቸኮሌት ማለት እስከ ጥቅምት መባቻ ድረስ ቆጥበሽ ቢዩ ተብያለሁ። እቺ መደዳ ለአንድ ሰዓት፣ እቺ መደዳ ለአንድ ሰዓት፣ እቺ መደዳ በእያንዳንድ ሰዓት፣ አንዳንድ ሰዓትማ ያልቃል፣ በእያንዳንድ ሳምንት እና ግማሹ ለሌላ ሰው ነው፣ ግማሹ ለኔ ነው። በጣም አመሰግናለሁ። ክበር ዳግም፣ በእውነት ክበር። ይሄን ክብር ስለሰጠኸኝ አልጨረስኩም። በእናትህ ምንድነው ዙሪ አልጨረስኩም ዙሪ አጅጋፉ
እና ሌላ ሁለተኛ ቸኮሌት እና ሶስተኛ ቸኮሌት በመግቢያ ላይ ይገኛል። አንድ ይወራል ማይኖርሽ እጅማይካሺ ከተዋቡት ፈጋር አንቺ ታምሪያለሽ ፀጉርሽ ማይበጥር አይንሽ ማይኳንን ፍቅር ካለበት ለኔ የታየኝ ለሰው ባይታይ ባይገባቸውም ብዬ እንዳልጠራሽ መች ብር ሆነ ፍቅር ላይ ሰራሽ በጣም ነው ምትመችኝ ያረጋች ነው ተጣምዷል ነው ምንሽ ወይ ተጣምዷል በየሱ ጋር እንዲህ ሁሉንም ነገር እስቲ በመስታወቱ ስልክን ቀና አድርገው ያ እጅማይካሺ ይቀና ከተዋቡት በላይ አንቺ ታምሪያለሽ ቀሚስ ባረግ ጥሩ ነበር አይደለም እንዲታይ ነው እንጂ አሁን የግድ እንደዚህ ይገባል ለፎቶ ለምን ይገባል ማርያምን ይሄ ያሰርኩትን መስቀል እሱ ነው ይዞልኝ የመጣው ከዛ በተቃለ ኦርቶዶክሳዊ ስጦታዎች ባለፈው በዛኛው ዩቲዩብ ደግሞ የሆነ ገባ የሆነ ስጠኛ ገታብ ነበር ቢራቢሮ አሁን ይሄ ፍቅር ላይ ሰሙኛል አንገት አበት አበሰከለ ከሚሴ ያረክ ይሄ ሸፋራ ትንሽ ነው ወልዬ እንደዚህ አረ ምን እንደውልልኝ በኢየሱስ ችግር የለም ጀራኝ ትፉፋ ሰው እንትን ቢልባችሁ አሁን ላውራ አውሪ ሳትለኝ ላውራ በማርያም ላውራ አሁን ደግሞ በቃ ወጣልኝ አይ ላውራ እንደዚያ ነበር የሚያስብ ላውራ በእውነት ላውራ አይሆንም ለብቻው መግቢያ ሰፈሽ ላውራ ቀን መግቢያ ሰፈሽ ዳግም ለምን እዚህ ጋር ሆን ማለት የጨረቃ ቦታው እዚህ ጋር ነው አንድ ጨረቃ ወድቃለች አፍጣ ተብዬ ነው የመጣሁት አንቺ በአንድ ሰማይ ወደ ጨረቃ አይኖርም ተአምር አታግርፍ በቃ ያትስቲ ጌታ እሺ እግዚአብሔር እንደ ጀንበር እንዳፈካ እንደተደይ ነው ሰው ያማረ ፈገግታ ለቤ አይ ሂድ ሀገር ሰው ቀጥቅጥ ሀገር ሰው በላ ሀገር ሰው ቴዲ አንቺን ቲቪዎች ነው ያይ ነበር ትንሽ እዚህ ለኛል ቴክስት ያደርግልኝ ነበር ፍቅር የምትባል ቲቪዎች ላይ ነበር በመጀመሪያ እሷን እያየሁ ነው አለ ይሄ ይጻፍታል ጀንበር እንዳፈካው ለጸደይ ወራት ሊሆንስ ሰማይ ማኝ ነው ምድር ዋስ ገዳይ የሚልኝ አለ እሷ አሳለ በአማራው ፍቅራሞች አለው አይወድም መንቀልቀል ይመስለኛል ለምን ረጋቲ እሺ ቢበጠስስ አረብስ ራሴን እንደዚህ በካራ አንቺ አታውቂም ሲበጠስ ይተካል ለምን እኔ አንገቴ ላይ ያንተ ፍቅር ሲኖርና ሳይኖር ልክ ነው አንገት አይመስልም አሁን ግን አንገት ወጣ ራሱ መቃው አንገትሽ ምን ማለት ነው መቃው አንገትሽ ከዚች እስከዚች ያለችው ነው አንገት ይባላል አንዳንድ ሰዎች እዚች ጭብ ያለች ነው ስንዝሮ እንዲህ ሲላላ እንደዛ ናቸው እነሱ ተፈጥሮ እንደዚህ ለማንገታቸው እንዳንቺ እንተማ አንገታቸው እኔ ታደለም አሁን እንደዚህ ልታሞግሰኝ እንደ ቆቅ እንዲህ ብለሽ ይለኛል የሆነ ሰዓት ማለት ነው አላ ወቅት አለው ስንታናደኝ በዛው መጥፎ ቃላቶችም አሁን ጥሩ ነው አሁን የጥሩ ሰዓታችን ላይ እባካችሁ በደንብ ጥሩ ተጠቀሙት ይሄን ሳምንት አንገታችንን ለከረባትም ለምን የሚጠቀመው ነው እና ትላንትና ታውቃላችሁ ህንድ ነበር ከህንድ እንደተመለስን አሁን ኢትዮጵያ ላይ በጣም ኃይለኛ ቱር ነበር የዛን ሰዓት ዝናቡ ከባድ ነው እዚህ ደግሞ እዛ ሜሪሚ ምግብ በልቼ በጣም በእግራቸው ባወራጣት አጉርሷት ፍቅርን ኢየሱስ ያጉርሳት በጌታ
ስንት ነው አለ። በጣም ነበር ግን የሆነ ነገሩ እኮ ይጣፍጣል። ሾርባው ደስ ይላል። ዛትና የዝንብ ቆሎ ብሎ እኔ ቆሎውን ላይ ያስጠልቶኛል። ሾርባው ደስ ይላል። አልፈልግም። በቃ ምንም የምንም ሾርባ አትበል። በኢየሱስ በመድኃኒዓለም በጌታ በመድኃኒዓለም ይሁንብህ። በጌታ ማርያም እንዳትናገር አጣቢ በኢየሱስ በጌታ አታወራም። ከአንቺ ዋሽቼ የት ልደርስ ነው እኮ የልገባ የትም አንቺ ያዘሽብኝ ቀን ምድር ተከፍቷል። ይሁን ብቻ አራስ ክትኝ ያለው ለምን እንደዚህ ሳትሸማቀቅ ፎቶሹታችንን ዝናብ ሰሞኑ ቶሎ ይመጣል ቶሎ ይሄዳል ነውና ዝናብ እንዳይመጣብን እዛ ዝናብ ካልመጣብን እየተነሳን ቪዲዮውን እንይዝላችኋለን። አሁን ግን ወደዛ እንሂድ። ግን እግዚአብሔርና እመቤቴን ያላሰብኩት በእውነት ያላሰብኩት ሳይበቤት ይግባ ገባሽ። እኔ እኮ ሳያስብ ነው ማርያምን ቢናገረው ቃል አንድ ሁለት አያስብም። ልገባሽ ነው ልትወጫት ይሁን። ዛሬ ማራጋቢዎቹ አልመጡም። በጌታ አይደለም ማን ማባረር ነው። ሌላ እኮ ቀጥራል። ስንት ስራ ያጣሉ። ምን ይሰራሉ? ቀን የሞቀሽ ነው አይደል? እዚህና በዚህ አንዳንድ ቀጠሪ ወይኔ ዳግ ገንዘቤም ሳሎን ከምንም ሳሎን። ለማንኛውም ቤተሰቦቻችን ወደ ፎቶሹታችን እንሂድ። ከፎቶሹቱ በፊት ደስ ብሏት ፎቶ እንድትነሳ ፈገግ ላድርጋት ብዬ ነው። እሱ በጣም አመሰግናለሁ የኔ አባት እና እንትን ይሄንን ቪዲዮ ስትጀምሩ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስትጨርሱም ከሆነ ይሄን ካላረጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት የኔ ወዶችና 50K ድፍን እናርገውና ያው እኛ ሰሞኑን ታውቃላችሁ እናንተን ለማስደሰት ጠብር ግፍ እያለን ነውና ማውራት አንፈልግም። ሰሞኑን በጣም አሪፍ ነገራቶች ይመጣሉ። ድፍን እናርገው እኛ እንወዳችኋለን። እናንተ ትወዱናላችሁ። በሌላ ባሪፍ ቪዲዮ እስክንገናኝ ድረስ እንወዳችኋለን። ዋካንዳ ፎሬቨር እናንዬ እንደዚህ እየተራመድን እንጣ እኔ አርበኛ ልጅ ነኝ እናንዬ ዮኒ ወርቃይ ሞታራዳ እናንዬ ይመቻችሁ።